ሰላም ጤና ይስጥልኝ ወንዶች ማሮቼ ቤተሰቦች ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ይሁን። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱን። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ብቻ ነው። እናንተ እንኳን ባይጠቅማችሁ ምናልባት የሚጠቅማቸው ልጆች ሊኖሩ ስለሚችሉ ሼር አርጉልኝ እያልኩኝ ዛሬ ማለት ነው እንግዲህ በኢትዮጵያን አቆጣጠር እንደ ኢትዮጵያን 2018 ጥር 26 ነው። ይቅርታ ተሳስ 26 ነው። እንደ አውሮፓውያን አቆጣጠር ደግሞ ጥር 4 ነው ዛሬ ማለት ነው። እና ከምንም በላይ ውዶቼ ቅመሞችዬ ማለት ነው ኑሯችን ምስቅልቅል፣ ህይወታችን አንዳንዴ ስናስበው ምስቅልቅልቅል ያለብን ልጆች አለን። በብዙ ነገሮች በብዙ ውጣ ውረዶች ምስቅልቅል ያለብን ልጆች አለን። ህይወታችን በአጠቃላይ ኑሯችን ብቻ ሳይሆን ህይወታችን በአጠቃላይ ማስተካከል አቅቶ ምስቅልቅል ያለብን ልጆች አለን፣ በጤና በብዙ ነገሮች እና የሴት ልጅ ፈተና መቼም ማለቂያ የለውም። ብዙ ፈተናዎች እናቶቻችን ካሳለፉት የበለጠ ፈተና እኛ የአሁኑ ትውልድ እየተፈተነ ነው ብዬ አምናለሁ። እናቶቻችን ያሳለፉት ፈተና አለ። አንድ ሴት አግብታ ስትኖር አሁን ላይ የምታሳልፈው ፈተና እና በፊት ድሮ የምታሳልፈው ፈተና የአሁኑ ባስ ይላል። ድሮ አያቶቻችን ባሌ ይደበድበኝ ነበረ፣ እየደበደበኝ ይታረቃለሁኝ፣ ችለሽ ኑሪ ብለው አሁን ላይ ችለሽ ኑሪ እንደ ባህል አድርገውት የድሮ እናቶቻችን እያስተላልፉልን ነው ያሉት ችሎ መኖርን። ግን አሁን ላይ ደግሞ ችሎ መኖር ዋጋ እያስከፈለን ነው። በአካላችን ላይ ሳይሆን በነፍሳችን ላይ ነፍሳችን እያጣን ነው ሞት። ስለዚህ ችሎ መኖር በጣም በአሁኑ ሰዓት እህቶቻችንን ዋጋ እያስከፈለ ያለው የእናቶቻችን የሆነ ምክር አለ። በቃ እኔ እኮ አባታችሁ እንደዚህ ያደረገኝ ነበር፣ አባታችሁ ሰክሮ እየመጣ እኮ እንደዚህ ያሰቃየኝ ነበረ፣ ግን እናንተን ላሳድግ ብዬ ችዬ ኖርኩት። አባታችሁ እኮ በላይ ላይ እንደዚህ ማግጥ ነበር፣ ግን እያየሁ እንዳላየሁ እናንተን ላሳድግ እናንተ ነፍስ እስከምታውቁልኝ ድረስ ብዬ ያንን ነገር ችዬ አለፍኩት። ድሮ እኮ አባቶቻችን ቢማግጡ ሚስቶቻቸውን ቢደበድቡ ከተደበደቧቸው ወዲያ እኮ ብዙ ካሳ ያደርጉላቸዋል። ጥሩ ጎንም እኮ አላቸው። ቢደበድቧቸውም ህይወቷ እስከምታልፍ ድረስ ህይወቷን አይነጥቋትም፣ የአካል ጉዳት አያርሱባትም። ይደበደባሉ አያቶቻችን። ግን እንደዚህ አይነት የጨከነ የአካል ጉዳትና እንትን አያደርጉባትም። ስትወልድ በስነ ስርዓቱ አርሰው በዛም እኮ ያወሩታል እኮ በመበደል መሀል በብዙ ግፍ መሀል ደግሞ በጣም እልፍ የሆነ ካሳ አላቸው። እና ስወልድ አባታችሁ እኮ እንደዚህ ነበር የሚያርሰኝ፣ ያሰቃየኝ እንደዚህ ያርገኝ እንጂ ደግሞ ጥሩ ጎን አለው። ገባችሁ? ጥሩ ጎን አለው። የማቅጥ ሂድ ውጪ ሂድ እንጂ ስወልድ እኮ እንደዚህ ይሄን ያህል እንትን ብሎ አርዶ እኮ ነበር የሚያርሰኝ አባታችሁ። ይሄን ያህል ነገር ይሄን እኮ አድርጎ ነበር የሚያርሰኝ። ይሄን ያህል ቅቤ ተዘጋጅቶ ከመውለዴ በፊት ጠላ ተጠምቆ ብዙ ነገሮች አንድ የወለደች ሴት የሚገባትን ነገር በሙሉ አድርጎ ይጠብቃል ሚስቱ እስከምትወልድ ድረስ ማለት ነው። እና ይሄን ነገር አሳልፈው ነው አባቶቻችን እናቶቻችን ቢበድሏቸውም ቢገፏቸውም በላያቸው ላይ ቢሄዱም ቢማግጡም ይሄን ነገር አድርገው ነው። የአሁኑስ እኛ እዝግ አረብ ሀገር ላይ ለፍተን ብዙ ነገር ብዙ ፈተናዎች አይተን እንደ ሰው ሳንቆጠር ዝቅ ብለን እንሰራ እንገባና ሀገራችን በላያችን ላይ መሄዱ እኮ ጥሩ ነው። ብትሄዱ ብትማግጡብን ችግር የለም። ማገጣችሁ ሄዳችሁ እኛም ከእናንተ ህይወት ወጥተን ብራችንንም ከስረን ወደ መጣንበት አረብ ሀገር እንመለሳለን። ነገሩ ግን እንደዛ አይደለም። ብሬን እንዳትጠይቅ የገዛ የለፋንበትን ብራችንን ሀብቷን ገንዘባችን ማለት ገንዘቧን እንዳትጠይቀኝ ወይ በመተት ያሳብዳታል ወይ በሆነ አደጋ አድርጎ የሆነ አደጋ ተፈጠረ ብሎ ይገላታል፣ የሆነ አደጋ ይፈጥራል። አሁን ላይ ያለው የድሮ ባሎችና የአሁን ባሎች እኩል አይደሉም። ሁሉንም ማለት ሳይሆን ጥቂቶች መልካም ባሎች ብትኖሩም አብዛኛዎቹ ደግሞ መጥፎ ባሎች አሉ። አረብ ሀገር 10 ዓመትና ከዛ በላይ የሰራችበትን በመተትም ሆነ በተለያየ ነገር ካሳበዷት ወይም ከገደሏት በኋላ የተሻለችውን ያገባሉ። እኛ የጎሰቆል ነው። እኛ እዚህ ፊታችን 2 ፊት ያወጣ ነው
ጤነኞች ሆኖ መተን እንደ እብድ የምንቆጠረው እኮ እኛ እዚህ ሀገር አረብ ሀገር ያለ ነው የመዳም ቅመሞች ብዙ ነገሮች ለማሳካት ብዙ ውጣ ውረዶችን እንችላል ነው። ብዙ ጭንቀት፣ ብዙ መከራዎችን በውስጣችን አሳልፈን ነው አይቶ ማለፍ ሰምቶ መቻልን ከኛ ብታዩት ትንሽ ከኛ ብትማሩና ብትረዱ ጥሩ ነበረ። ከዛስ ምን እንባላለን? ወይ ብሬ ወይ ይሄን ምን አረከው ምን ልስራበት ብላ ገንዘቧን ስትጠይቅ የዛን ጊዜ ወይ ታማሚ ነች ትባላለች፣ ወይንም እሱ አስቀድሞ ያዘጋጀላት ነገር አለ አሳብዶ ይጠብቃታል። ስለዚህ የድሮውን እና የአሁኑን ስናመሳክረው የድሮ እናቶች ተገፋን ብትሉ ግፍ ነው፣ ተበደልን ብትሉ ግፍ ነው። የድሮ እናቶች ሲያገቡ ባሎቻቸው ሁሉን ነገር ችለዋቸው ነው። ጥሎሽ ይሄን ያህል ንብረት አለው ተብሎ ነው ልጅ የምትሰጠው። ዘሩ ተመርጦ ነው። ምንድን ነው ዘራቸው? ምንድን ነው? የባሪያ ዘር አለባቸው፣ የከሌ ዘር አለባቸው። እንዳሁን ብሔር አይደለም እንትን የሚባለው የሚመረጠው ብሔር አይደለም። ባሮች ናቸው ወይንስ ቆማጦች ናቸው? ሶሪ ለንግግሬ። አያቶቼ ሲሉ የሰማሁትን ነው ዛሬ ነው የምናገረው። ይሄ ነው የሚታየው። ስንት ጋሻ መሬት አላቸው፣ ስንት ሰንጋ በሬ አላቸው። ልጄን ያስተዳድራታለሁ፣ ልጄን ያኖራታለሁ ብለው ነው ልጆቻቸውን የሚድሩት። አሁንስ አረብ ሀገር ላይ ለፍታ በአፍንጫና በአፏ ደም እየፈሰሰ ቁርስና የምሳ ሰዓቱ እንኳን አይታወቅም። እኛ የምናውቀው ህመሙን እኛ የምናውቀው እኛ እንናገር። ስለ አረብ ሀገር እኛ የምናውቀው እኛ እንናገር። የቁርስና የምሳ ሰዓቱ በማይታወቅበት ሰዓት መገላመጡ፣ ስድቡ፣ ስንት ቻሌንጆችን አልፈን ከወርቅ የበለጠ እኮ በእሳት ውስጥ የነጠር ነው እኛ የመዳም ቆሞች ነው። ወርቅ አንዴ ነው ቅርጹ እስኪወጣ ራስ የሚነጥረው። እኛ ግን ቅርጻችን ከኢትዮጵያ ይዘን የመጣ ነው። ወዛችን፣ ጉልበታችን፣ ያኔ የነበረው አስተሳሰባችንና አሁን የነበረው አይምሯችን ውስጥ ያለው ነገር ቅርጻችን እስከሚበላሽ ድረስ እሳት በልቶን በእሳት ተለብልበን ያመጣነውን ገንዘብ በገዛ ገንዘባችን የምትገሉን ወንዶች ብር ስሩና ተለወጡ ብለን በሰጠናችሁ እናንተ እንደ ወንድ ሰርታችሁ እኛ ማኖር ሲገባችሁ እኛ ሴቶች ደግሞ ሰርተን ተለወጡ ብለን ባልናችሁ ከትዳር ማግባት አልፎ ህይወት ማሳጣት ድረስ የምትደርሱት እናንተም የወለደቻችሁ እናንተም ከሴት ነው የወጣችሁት እህት አላችሁ። ለምን እህታችሁና እናታችሁን አታስቡም? ለምንለው ጊዜው ነው። ምን ማድረግ አይቻልም። እና እህቶችን ብዙ ጊዜ የሴት እናቶች ማለት ነው እግዚአብሔርን ብዙ ጊዜ የሴት እናቶች እኔ ያሳለፍኩት እንደዚህ ነው፣ እኔ ይሄንን ህይወት አሳልፌያለሁ። ስለዚህ ልጃችሁን ቻይ አትበሏት። ከትዳሯ ከፍቷት ከትዳሯ ብዙ ነገር እያለቀሰች ወደ እናቷ ቤት ስትገባ ልጄ እኔ እኮ አባትሽ ይሄን ያደረገኝ ነበር፣ እኔ እኮ እንደዚህ ሆን ነበር ብላችሁ ልጃችሁን አትክፋት። ለምን ዛሬ ያልሰማችኋት ዛሬ ያላዳመጣችኋት ልጃችሁ ነገ አስከሬኗ ቢመጣላችሁ ለእናንተ ሆነ ጸጸቱ። እድሜ ካለፈ በኋላ ያቺ ልጅ መተካታችሁ ልውለድን ብትሉ እኮ ጊዜያችሁ አልፏል። አይናችሁ እያየ ልጃችሁ ከምትሞት ያለችውን ጥሪት አንድ ሽምብራ ቆርጥማ ጤናዋ ሁሉ ነገር ያልፋል፣ ይቀየራል። ከነ ጤናዋ በህይወት ብትኖርላችሁ መልካም ነው። የአብዛኞቹ እናቶች ስላየው ነው፣ ብዙዎች እናቶች ስላየው ነው። የኔ ባል እንደዚህ ነበረ፣ አባታችሁ እንደዚህ ነበር፣ አያታችሁም የውርስ በደል አያታችሁም እናቴን እንደዚህ ያረጋት ነበረ፣ ለእኛ ስትል እናቴ ችላ ኖረች። ስለዚህ ለልጆችሽ ስትይ ቻይ፣ ልጆች ያለባት እንዳያድጉ ስትይ ቻይ ብላችሁ ልጃችሁን ተቆጥታችሁ። እንደውም እኮ አንዳንድ እናቶች እኮ አሉ ደውለው ማለት ነው ናና ሚስትን ውሰድ የሚሉ አሉ። ከዛም በስንተኛው ጊዜ ሞተችን ይሰማሉ። ምን ሆና ሞተች? በተጋባ እንደዚህ አድርጋ ወይ ራሷን አጥፍታ እንደዚህ ነው የምትባሉት። ስለዚህ እናቶችም ልጆቻችሁን እንደናንተ ጊዜ አይደለም ጊዜው አባላሽን ጊዜ ነው። ጊዜው አንዱ ለአንዱ የሚያስብበት ጊዜ ሳይሆን በምን ከሌላ አጥፋው፣ በምን ንብረቱን ልቀበለው፣ በምን ጤናውን ላሳጣው፣ በምን ላሳብደው የሚባልበት ጊዜ ስለሆነ
ሴት ልጆቻችሁ መጥተው ብሶታችሁን ሲነግሯቸው ተረዷቸው፣ እግዚአብሔርን ተረዷቸው። ያን እናንተ ያሳለፋችሁት የገር በገሩ ህይወት አልፏል። ያ የደጉ ዘመን አልፏል። ድሮ አያቴ ስትጣላ ባሌ ዘመዶች ጋር ሸሽ ነበር ትላለች። ከባሏ ስትጣላ ከባሏ ዘመዶች ጋር ምሸሽ እናት ነበረች ድሮ። አሁን ላይ ግን ባል ዘመድ ጋር አይደለም መሄድ፣ በፍቅርም እኮ አይወዱንም። የባል ዘመድ እኮ የሚወዱን በስም ነው። ስማችንን ስናገባ ማንትስ ወርቅ ምንሽ ወርቅ እያለ ስም ይወጣል። የወርቅ ብዛቱ የምራት ስም። የባል ዘመድ ከምራት ስም ያለፈ ለልጁ ሚስት በፍጹም መልካም ሆኖ አያውቅምም፣ አይሆንም። ስለዚህ እናቶች አደራ ልጆቻችሁ በህይወት እያለን ከምታጡን ብሶታችንን ስንነግራቸው እኔ በትዳሬ እንደዚህ ደስተኛ አይደለሁም፣ እንደዚህ እየደረሰብኝ ነው፣ ስለዚህ ብለው እንደ እናትም እንደ ጓደኛም ሲያወሯችሁ ልጆቻችሁን ተቀበሏቸው። የልጅ ልጅ ከማሳደግ ልጆቻችሁ ቢኖሩላችሁ መልካም ነው እላለሁ። የልጅ ልጆችም ካለ እናት ምንም ቢሆን እናት ያለው ልጅ እና እናት የሌለው ልጅ እኩል አይደለም። ስለዚህ የልጅ ልጆቻችሁን በእንጀራ እናትና በስቃይ ከሚያድጉ ትዳሩ መቋጨት ካለበት መቆም ካለበት እዚህ ጋ መቆም አለበት። እየተደበደበች የምትኖር ሴት በአሁኑ ሰዓት ባትኖር መልካም ነው። ከዛ ከትዳር ጋር ባትኖር መልካም ነው። ለምን? መጨረሻዋ ሞት ስለሆነ። የሃይማኖት አባቶች አንዳንዴ ጣልቃ ይገባሉ። ትዳር ክቡር ነው። ትዳር በጣም ትልቅ ነገር ነው። አዎ ትዳር ትልቅ ተቋም ነው። ግን አንድ ገጠመኝ አለኝ። በእኛ ሀገር ባል ሚስቱን በጣም ይጠረጥራታል በጎረቤት። ሚስቱ ግን እንደዛ አይነት ባህሪ የላትም እና የንስሐ አባት ይሄድና ያስታርቃቸዋል። ሙሉዋን ነፍሰ ጡር ነበረች፣ ደርሳለች። ሚስጥሩን ታሪኩን በደንብ አውቃለሁ። ምንም ነገር የላትም ከዛ ሰውዬ ጋር ጎረቤት ነች። ባሏ ሚኒሻ ነገር ነው፣ የትም ይዞራል። ሰክሮ ጠጥቶ ማታ ይገባል። ግን የግብርናውን ስራ የምትሰራው ጎረቤት እየረዳት ነው። ልጆቿ የ6 እና የ5 ዓመት የ3 ዓመት ልጆች ናቸው። እና ነፍሰ ጡር ሆና ጤፍ ክምር እየሰበሰበች ዝናብ ይመጣል። ጠር ላይ ነው ዝናብ ይመጣልና ያ ጎረቤት የምትጠረጠርበት ጎረቤት ከልጁ ጋር ያግዛታል። እና ባል በዛን ሰዓት ሰክሮ ይመጣል። ቀኑ ማክሰኞ ነው። በጣም ጠግቦ ሰክሮ ይመጣል ከጓደኛው ጋር። አሁንም ከዛ ሰውዬ ጋር ነሽ ይላታል። ያ ሰውዬ እኮ የእሱን አዝመራ ነው እንጂ የሰበሰበው እኮ ሚስቱን አላማገጠበትም። እና አሁንም ከዛ ሰውዬ ጋር ነሽ ይላታል። እና ይገቡና ምግብ ታቀርብለታለች። ሚስት ምግብ ታቀርብለትና ከነ ጓደኛው ጋር እንግዲህ ብሉ እህሉን ጤፉን ዝናብ ያበላሸዋል ልሰብስብ ብላ ሙሉ ነፍሰ ጡር ሴት እህል ልሰበስብ ወጣች። ከዛም ጤፍ እየሰበሰበች ለጓደኛው አያት አይደለ ምግብ አቅርባለን እኮ እስከሚነሳ ጊዜ ያልሰጣላት ጎረምሳዋ ጋር ሄደች አለ። በፊት የሚያስታርቃቸው መሀል ገብቶ ካህን ገብቶ ነው ያስታርቃቸው። አይሆንም ይገለኛል ስትል ካህን ገብቶ ነው ያስታርቃቸው። እና ቤተሰቦቹ አይሆንም ብለው ነበር። የልጅቷ ቤተሰቦች አይሆንም ልጃችንን ሁልጊዜ እየዛተባትና እያስፈራራት ነው። ስለዚህ እንደዚህ አይነት ጥርጣሬ ካለ ልጃችን እዚህ ህይወት ውስጥ እንዳትገባ፣ ይሄ ትዳር አይሆናትም፣ እሱ እየሰከረ ነው ይመጣል ተብላ እንትን ስትል ያ ካህን በመሀል ያለው ካህን በአንድም በኩል የገዳይ ዘመድ ነው የባል ዘመድ ነው ካህኑ፣ በአንዱም በኩል ደግሞ ንስሐ አባት ነው። ለሴቷ ንስሐ አባት ነው፣ ለሴቷ ቤተሰቡ የንስሐ አባታቸው ነው የንስሐ አባታቸው ይቅርታ። እና በዛን ሰዓት በልመና ገብታ ሳምንት ሳይሞላት ማክሰኞ ቀን ህይወቷን አጣች። ባል ሰክሮ ሲገባ ያቺ ምግብ ምን ነው ምግብ እስከሚነሳ ብትጠብቅ ኖሮ ብለን ፈረድን። ግን ያ ሌማት ላይ የቀረበው ምግብ እኮ ከውጭ ካልተሰራ፣ ጤፍ ደግሞ ታውቃላችሁ ትንሽ ዝናብ ይበቃታል። ጤፍ ትንሽ ዝናብ ያበላሻታል። ስንዴም እንደዛ ቦቀልት ይሆናል ዝናብ ከመጣው ማለት ነው። እና ያ የጤፍ እንትን በጭድ ልታለብስ ነው የወጣችው። ያም እህሉን እየከመረ ነው ከልጁ ጋር ሆኖ። ባለትዳር የተከበረ የልጆች አባት ነው። ያ የሰከረ ባለው ከደጅ እንደ ወንድ ሆና የታረሰውን ውድማ ሰብስባ ውድማ ጠርጋ የምታበላው ባሏ ጠግቦ መጥቶ
በ3 ጥይት ወንድየውንም ገደለ፣ ነፍሰ ጡር ሚስቱንም ገደለ። ይሄ ታሪክ በህይወቴ መቼም አረሳው። ያችን የተረገመች ቀን መቼም አረሳው። እና ያ ካህን አሁን ላይ ያ ቄስ የለም። እስከ ሞተ ድረስ ያን ካህን በታየ ቁጥር ያ ቄስ በታየ ቁጥር ይወቀሳል። ለምን እንድትመለስ ያደረጋት ያ ካህን ስለሆነ አይሆንም፣ ቤተሰቦቿ አይሆንም ሲሉ የመለሳት ያ ቄስ ስለሆነ እሱም ወደ እውነተኛ ቦታ ሄደው እሱም የሴት ልጆች ነው በሴቱ ልጆች አገኘው እና በጣም ከባድ ነው ታሪኩ፣ በጣም ከባድ ነው ይሄ ነገር። በሌሎቻችንስ ቤት ሌሎቻችን እህቶቻችን እኮ እያለቀሱ ነው በቤት ውስጥ። እኔ ባሌ እየደበደበኝ አልኖርም፣ ባሌ እየመታኝ እየገለመጠኝ አልኖርም። ግዴታዬን በአግባቡ እየተወጣሁ እያከበርኩት እሱ እኔን የማያከብረኝ ከሆነ መማገጡ በላይ ላይ የሚማግጥ ከሆነ ቤቱን ለቅቄለት እወጣለሁ። ለምን በህይወቴ ለመኖር። ብዙ እህቶች እኮ እየተማገጠባቸው ብዙ ነገር እየተደረገባቸው ህይወታቸውን ለማቆየት ብዙ ነገራቸውን ትተው ወጥተዋል። መውጣት እኮ ሰላም ነው ውዶቼ፣ መውጣት እኮ ሰላም ነው። በቃ የማይመቻችሁ ከሆነ በህይወታችሁ እንደዚህ የሚያሰቃያችሁ ከሆነ ትታችሁ ውጡ ወደ ህግ። አንዳንዴ ደግሞ ወደ ህግ መሄድ ይጠቅማልም ይጎዳልም። ህግን አንድ ማወቅ አለብን፣ እስከ ጥግ ድረስ መሄድ አለብን። ወደ ህግ ከሄድን ህግ ላይ ስንሄድ ደግሞ እውነት እነኛ የህግ አካላቶች ከእውነት ይረዱናል። ባላችሁ ከህግ ጋር የሆነ ኮንታክት ካለው የፖሊስ ጓደኛ የፖሊስ ዘመድ ካለው ፍትህን አገኛለሁ ብላችሁ እንዳትለፉ፣ አይገኝም። ይቅርታ እንደዚህ ስል እኔ የፖሊስ ልጅ ነኝ። ሴቶችና ህፃናት ጉዳይ የምሰራ ኢንስፔክተር እናት አለችኝ። የፖሊስ ልጅ ነኝ እንደዚህ ስላችሁ ማለት ነው። እኔ በሆነ ወቅት ላይ የሆነ ክልል ላይ የፖሊስ ከለላ ስላላገኘው ነው፣ የህግ ከለላ ስላላገኘው ነው ይሄን ብዬ የምናገረው ማለት ነው። የሆነ ቦታ ላይ የህግ ከለላ ስላላገኘው ነው። ህግ አንዳንዴም በገንዘብ ይገዛል። አንዳንድ ስነ ምግባር ያጡ ፖሊሶች ህግን በገንዘብ ይቀይሩታል። ስለዚህ እውነት ትድብስብስ ትልና እኛ የተበደልነው እንደ በዳይ እንሆንና እንከሰሳለን። ስለዚህ ያ ሁሉ ከሚመጣ እህቶቼ ከምንም በላይና ከማንም በላይ ራሳችሁን ጠብቁ። የማይሆናችሁ ትዳር ውስጥ አትግቡ። ህይወታችሁን የሚያሳጣው ትዳር ውስጥ አትግቡ። የዚህ ያለው ፈተናችን ይበቃናል እህቶቼ። ዛሬም ነገም አንቺ አረብ ሀገር እያለሽ የሚጨቀጭቅሽ ከሆነ ብር የሚቆጣጠርሽ ከሆነ ይሄ ሰው ትዳርሽ አይሆንም። ይሄ ሰው ትዳርሽ አይሆንም፣ መጥፊያሽ ነው። እኔ እየሰራው እሱ የሚቆጣጠረኝ ከሆነ እኔ እየሰራው እሱ የሚቆጣኝ ከሆነ ምንም ሳላደርገው ይሄ ትዳር አይሆንም፣ የህይወቴ መጥፊያ ነው። በቅርቡ እህታችን ወጣቷ አንድ ፍሬዋ ህፃኗ ልጅ የእኛ ታናሽ ነች፣ ቀነኔ አዱኛ ህይወቷ አለፈ። ፍትህ አገኘች እንዴ? የሞተ ተጎዳ እየታወቀ መረጃ እያለ ማስረጃ እያለ ተልበሰበሰ። በቃ ህይወት እንዲህ ነች፣ የሴት ልጅ ህይወት እንዲህ ነች። ስለዚህ እህቶች ምንም ይሁን ምን ብትወዱትም ብታፈቅሩትም አካላዊ ጉዳት ካደረሰባችሁ በቃ ያ ሰው አትቀጥሉ። ከዛ ሰው ጋር ህይወታችሁ በህይወት መቆየት ከፈለጋችሁ ከዛ ሰው ጋር አትቀጥሉ። ወይን እሱ የእናንተን ህይወት ያጠፋል፣ ወይ እናንተ በራሳችሁ ህይወታችሁን ታጠፋላችሁ። ይሄ ሁሉ ከመሆኑ በፊት ግን ራሳችሁን ጠብቁ። ላለው እንግዲህ በሌላ ቪዲዮ ተንተን አድርጌ እመጣለሁ። ቅመሞች አደራችሁ ክፍል 2 ብዬ እቀጥላለሁ። እንደምታውቁት የመዳም ዞር እያለ ነው አንዳንድ ቪዲዮዎች የምንቀርጸው እና ውዶች ከምን በላይ ራሳችሁን ጠብቁ። በተለይ አረብ ሀገር ላይ ያላችሁም ኢትዮጵያ ውስጥም ያላችሁ እህቶቼ እንጃ ምን እንደምላችሁ አላውቅም። እግዚአብሔር ምን እንደምላችሁ አላውቅም። ብዙዎቹ እኔ እንደዚህ ሪከርድ ማድረግላችሁ ካየኋቸው ከሰማኋቸው በህይወቴም ካለፍኳቸው አንጻር ስለሆነ ተጠንቀቁ። ከምንም በላይ አንዳንዴ ሞት ይሻላል። በመተት ከሚያሳብዷችሁ ሞት ይሻላል። እረፍት ነው አንዳንዴ ማለት ነው። ለምን አብዳችሁ መንገድ ላይ ስትሄዱ ቤተሰብ እያየ ከሚል ሞት እረፍት ነው እላለሁ። እና ራሳችሁን ጠብቁ፣ ገንዘባችሁን ያዙ። የማይሆናችሁ ወንድ ላይ ሙጭኝ አትበሉ። የእናንተ አይደለም። ባልሽ በላይሽ ላይ ከሄደ ወይም ደግሞ እንደዚህ ይዟል የሚባል ነገር ከሰማሽ ያ ሰው ያንቺ አይደለም። ያንን ሰው ታዩ፣ ያንቺ አይደለም። አብረሽን ብትኖሪ ያጠፋሻል።
ስለዚህ ገንዘቤን በላይ ምናምን የሚለውን ትታችሁ ህይወታችሁን ኑሩ። ሁላችሁም ራሳችሁን ጠብቁ ነው የሚለው። ሰላም እግዚአብሔር ከሁላችሁም ጋር ይሁን። የመዳም ቅመሞችዬ በስደት ላይ ያላችሁ ሁላችሁንም በያላችሁ በእምነታችሁ ጸልዩ። ደህና ሁኑልኝ።